በአዲስ አበባ የተካሄደው የኤኤቢኤስ የ2026 ኮኔክት ኮንፈረንስ ዛሬ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን መሰብሰቢያ አዳራሽ በተካሄደ መርሃ ግብር ተጠናቋል። የአፍሪካ እሴቶች ዓለም አቀፋዊ የወደፊት እጣ ፋንታ በአፍሪካ የንግድ ትምህርት ቤቶች ለሚመጣው የለውጥ ጉዞ ያላቸው ሚና በሚል መሪ ቃል ለ3 ቀናት የተካሄደው ይህ ታሪካዊ ጉባኤ ከ40 በላይ አገራት የተውጣጡ ከ200 በላይ ከፍተኛ አመራሮችን፣ የዩኒቨርሲቲ ዲኖችንና የፖሊሲ አውጪዎችን ተሳትፈውበታል። በጉባኤው ማጠቃለያ ላይ ተሳታፊዎች በንግድ ትምህርት ዘርፍ የሰው ሰራሽ አስተውሎት አጠቃቀምን፣ የአፍሪካ አህጉራዊ ነፃ የንግድ ቀጠናን ማጠናከርንና የወጣቶችን ተወዳዳሪነት ማሳደግ በሚቻልባቸው ስልታዊ መንገዶች ላይ ምክክር አድርገዋል። የአፍሪካ የንግድ ትምህርት ቤቶች ማህበር ኤኤቢኤስ የ20 ዓመት የምስረታ በዓሉን ባከበረበት በዚህ መድረክ እንደ ሄንሊ፣ ሌጎስና ስትራትሞር ያሉ ታዋቂ የንግድ ትምህርት ቤቶች ከሀገር በቀሉ ክቡር ኮሌጅ ጋር በመሆን የኢትዮጵያን የከፍተኛ ትምህርት ተቋማት በዓለም አቀፍ ደረጃ ለማስተዋወቅና ጠንካራ ትብብሮችን ለመፍጠር የሚያስችል መሰረት ለመጣል ከስምምነት ተደርሷል። ተሳታፊዎቹ የአፍሪካ ህብረት ዋና መስሪያ ቤትንና የአዲስ አበባን ታሪካዊ ስፍራዎች በመጎብኘት የንግዱን ዘርፍ ከዲፕሎማሲውና ከባህላዊ እሴቶች ጋር የማስተሳሰር ስራ በስኬት መከናወኑን በማረጋገጥ የዛሬውን ጉባኤ አጠናቀዋል።